አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራችሁ፣ ጤንነታችሁ ሁሉ ሰላም ነው? የሻህሩ ረመዳን ስራ እንዴት ይዟችኋል? ሻህሩ ረመዳን ብላችሁኛል። እግራችሁ ሻህሩ ረመዳን ነው የሚባለው፣ ወላኪን በልምድ ነው ሻህሩ ረመዳን ይባላል ያው ኢትዮጵያ ላይ እና እንደዛ አይነት ያው እኔም የልማዱን ስለያዝኩ ነው እንጂ ቁርአን ላይ የተጻፈው ሻህር ያኔ ወር ነው። እና እንዴት ናችሁ? ያው ላስተያየማን ነው ለመልካም አስተያየታችሁ ጀዛከላህ ኸይር ብለናል። ያንዳንዴ ስጥፋ ስታጠፉ ትኩረት እንድትሰጡ ማድረጋቸው ይሄ የሚበረታታ ጉዳይ ነው። እናመሰግናለን። እና እንዴት ናችሁ? ሰላም ናችሁ ወይ? ስራ አሪፍ ይዟችኋል ወይ? ከኛ ጋር አልሐምዱሊላህ ምንም አይልም። እንግዲህ ይዘነዋል ማለት ነው። የተዳረቅን ልጆቻችን ጋር ያ ረብ ለክ الحمد ሽኩር ይገባው ማለት ነው። እና ዛሬ ምን ልላችሁ መጣሁኝ መሰላችሁ? ያው ጥያቄ ጠይቃችሁኛል። ያው ለጥያቄያችሁ መልስ ልሰጥ ነው ማለት ነው። ጥያቄም ጭምር ሳይሆን ጥያቄም ብቻ ሳይሆን እንዲሁም ማስተያየት ነገር አለና በዛ ጉዳይ ልስጣችሁ ማለት ያለውን እውነታ ልንገራችሁ ብዬ ነው። እሱ ምን ነበረ ሁሉ ጊዜ ዩቲዩብ ላይ ተኩለሽ የምወጪው ምንድነው ያዋጣሉ አይነት ነገር ታይቃችሁኛል። በጣም ነው ያሳቀኝ ሀቂቃ። ብዙ ጊዜ ነው ግን የምትሉኝ ያኔ ተኩለሽ ነው የምወጪው ተኩለሽ ዩቲዩብ ላይ ተኳኩለሽ ምናምን ትሉኛላችሁ። እንዴት ነው ግን የተኳልኩ የሚመስላችሁ ዝም ብላችሁ ስታዩት? ወደ እውነታው ሲሄድ ማለት ነው እኔ እንኳን ኩል ተኩዬ ዩቲዩብ ላይ ሊወጣ ይቅርና እንዲህ እንኳን እንደዚህ እንኳን ጅልባቤን ወይም የሆነ አባያ ነገር ለብሼ ኒቃብ ማሰሩ ራሱ ስራ እየሆነብኝ በግድ ነው የምሰራው። አመናችሁኝም አላመናችሁም ወላሂ ነው የምላችሁ። እኔ በባህሬ ከስላለኝ ማለት ነው። እና እንኳን ስራ ያብይ ኩል እንኳን እንዴት አስባችሁት እንደሆነ አላውቅም። ሁሉ ጊዜ ነው የምትወቅሱኝ በዚህ ጉዳይ ማለት ነው። ሲቀጥል ደግሞ በዚህን ያክል ነገር በዚህን ያክል ደረጃ እንትን ማለታችሁ ማለቴ በዚህን ያክል ደረጃ እንግዲህ እንደዚህ ተነቅቤ ብኳልስ እንደው ይሄን ያክል የሚካበድ ነው ብዬ አላስብም። አይደለም እውነታውን ስነግራችሁ አልኳልም ስኳር አሳያችኋለሁ የኔ አይን እንዴት እንደሆነ ማለት ነው። ስኳር አሳያችኋለሁ አልኳልም። ያው ጅልባቤንም ለመልበስ ስራ እየሆነብኝ ነው ብያችኋለሁ። እሱን ያዙልኝ። ሲቀጥል በዚህ ደረጃ ባትከታተሉ ምን አለ። አሁን ብዙ እህቶች አሉ አላህ ሂዳ ይስጣቸውና ተኳኩለው ተቀለዳር በሮጃቸው ምናቸው ፌራቸው ግጥም ብለው ውሃ መስለው ሲወጡ የኔ ቆንጆ ሲያምርብሽ ምናምን ያላችሁ የምታበረታታችሁ እኮ አላችሁ ሙስሊሞቻችሁ ማለት ነው። እኛን ግን በዚህ ደረጃ ለብሰን ይሆነ ስታዩ ስንዝር በስንዝር የምትከታተሉት ነገር አለ። እሱ ነገር ባይሆን ደስ ይለኛል። ያው ንቃም ስለለበስ እኛ መልክ አሁን ማለት አይደለም ያው ሰዋዊ ባህሪ ነው ያለንና በዚህ ከን ያክል ደረጃ አታሳቁን ጋይስ። ተው እንጂ ምን ነካችሁ? ሴት አይደል እንደ በዛስ ላይ ራሳችንን ብንጠብቅ ምን አለበት? ያው ልቀልዳችሁ ብዬ ነው። አልቀባም ወላሂ እኔ አንድ ቀን ዩቲዩብ ሊሰራ ብዬ እኩል እንደዚህ አርጌ አላውቅም። ምናልባት እንደው ለሆነ ፕሮግራም ወይ ወጥቼ አጋጣሚ እንደው ለሆነ ፕሮግራም ተኩዬ በዛው አጋጣሚ ቪዲዮ እንደው ግን በዚህ ሁኔታ የሰራሁት የለም። ምናልባት ደግሞ ከዛ ቆይቶ 3 ቀን 4 ቀን አድሮ አይኔ በባህሪው ከተኳልኩት አይለቅም። እንደው አጋጣሚ ነው የምላችሁ ሆኖ እንደሆነ እንጂ እናንተ ግን ዝም ብላችሁ ነው የምትሉኝ። እኔ ምንም በሌለ ሰዓት እንደው ተቀበሁ ራሱ ወራ አልፎኝ በዛ አጋጣሚ ቪዲዮ ላይ ኩል ተኩልሻል ትሉኛላችሁ። ምናልባትም የካሜራ እይታችሁ ሊሆን ይችላል። አላኩልህ እንግዲህ በዛ ላይ እንግዲህ ኔቸር ነው ታውቃላችሁ። እና እንደዛ ብላችሁ ሰዱት እንጂ እኔ ሆም ብዬ ዩቲዩብ ለመውጣት ብዬ ለዩቲዩብ ቪዲዮ ብዬ አልኳልም። ለምንስ እኮ አላለሁ አግብቻለሁ፣ ወልጃለሁ፣ አርጅቻለሁ። እንግዲህ ካሁን በኋላ ከወለድን አረጅን እኛ ሴቶች። ለምን ነው ምን እኮ ለዩቲዩብ ላይ ወጥቼ እውኙኝ የሚለው ስለምን ነው የምኳለው? ተው እንጂ ከተኳልኩም እዚሁ ነው። እንደዛ ብላችሁ ያዙት። ሲቀጥል ምን ልላችሁ ነበረ? የሆነ ይሄ ጠይቃኛለኝ እንደ ጥያቄ ከወሰድኩት
ማለት እዛው ላይ መመለስ እችላለሁ ከምጽፍ፣ ግን ለሁላችሁም ትምህርት ይሆን ዘንድ እዚሁ ልበለው ማለት ነው። እንዳላስረዝምባችሁ ቶሎ ላለው ያው የሜዳም ስራ አለባቸው የረመዳን ስራ፣ እኔ ራሱ ቢዚ ነኝ፣ እናንተን ተውትና ማለት ነው። እና ምን አለች መሰላችሁ ያው ስልኬ አንድ ነው ብያችኋለሁኝ። ያው ጽሁፉን ፐርፌክት አላነብላችሁም፣ ያው ግን ያስኩትን ልበልላችሁ። ምንድን ነበር ያለችኝ እህቴ፣ እዚህ ላግባ ወይስ አገሬ ስገባ ላግባ ብላ ግራ ተጋብታ ጠይቃኛለች። እና ያው እንግዲህ ካለበት ወይም ደግሞ ከህይወቴ ማለት ከህይወቴ ከወሰድኩት ትምህርት አንጻር ትመክረኛለች ብላ ይሆናል። እስኪ ልምከራት እንግዲህ ካለኝ አንጻር ማለት ነው፣ ካለኝ እውቀት አንጻር እንግዲህ ለእናንተ የሚጠቅማችሁ ዘንድ ማለት ነው። ሀቂቃ እኔ እንግዲህ በእኔ ሂሳብ ነው የምነግራችሁ፣ ገባችሁ አይደለ? በእኔ ቦታ አድርጌ ማለት ነው። የትዳር እንደኔ ስደት ላይ ትዳር አያስፈልግም፣ ምንም አያስፈልግም። ምክንያቱም እኛ አንድና አንድ የወጣ ነው ገንዘብ ልንሰራ ነው፣ ገንዘብ ፍለጋ ነው የወጣ ነው። ገንዘባችንን ሰርተን ይዘን የራሳችን ነገር ኑሮን አገራችን መግባት። እኛ መጀመሪያውን እኮ ማግባት ከፈለግን እዚሁ ለምን አናገባም ነበር? አገራችን ላይ በሁለት እግሩ የቆመ ካገኘን እኛን ምን አባቱ እንግዲህ ጋይስ ይቅርታ፣ ስልክ ገባብኝ። ምን እንዳለው አላቅም፣ ወሬ ራሱ ምን ላይ እንዳለ አላቅም። እና ባል ማግባት ካለባችሁ ለምን እዚሁ ራሱን ችሎ የሚያሳድር ወንድ ካለ ለምን እዚሁ አላገባችሁም? የባል ችግር ኑሮባችሁ አይደለም ሀገራችሁን ለቃችሁ ሄዳችሁት፣ መስራት ስላለባችሁ እና እናንተ ራሳችሁ ከትናንትና የተሻለ ለማድረግ ሆኖ ሳለ የሄዳችሁት ማለት ነው። ሄዳችሁት ራሳችሁን ለማሻሻል ሆኖ ሳለ እንደገና ባል ብላችሁ እንደኔ ወደ ኋላ መጎተቱ ልክ ነው አልልም። ያው ትዳር ማለት ወደ ኋላ ይጎትታል ማለት ሳይሆን፣ ግን ስደት ላይ ያገባችሁ ማለት አንደኛ እናንተ በሁለታችሁ እግራችሁ የቆማችሁ አይደላችሁም። ሁለተኛ የሚያገባችሁን ባል እንደናንተው በአንድ እግሩ የተንጠለጠለ ነው። ሁለት የተንጠለጠለ ተያይዞ ጎልሰስ ነው። ሳይቀመጡ መደላደል እንደሚባለው ሳይቀመጡ መደላደል ለመፈንገል ነው የሚባል ተረት አለና እንደዛ ነው የሚሆነው። እንደገና ደግሞ ታውቃላችሁ ብዙ ጊዜ ወንድሞቻችን አለ ያገዛቸውና ስራ አይኖራቸውም ህገወጥ ከሆኑ ማለት ነው። በዛ ሰዓት በቃ ቤት ይቀመጣሉ። እናንተ የሰራችሁትን ትበላላችሁ። መስራታችሁ መለወጣችሁ ቀርቶ እዛው ህይወታችሁ ላይ ቁጭ ልትሉላት ትችላላችሁ እና ከዛም የባሰ ሊሆን ይችላል እና ይቅርባችሁ። አንዳንድ እህቶች ጭራሽ በባህር ሄደው 6 ወር እንኳን ሳይሞላቸው አባታቸውን ደውለው እዳው ሳይከፈል በሬ ተሽጦ ሁላ ሄደው እዳው ሳይከፈል አባቴን ይካሰር ላገባ ነው የሚሉ አሉ። እና እንደኔ ይቅርታ አድርጉልኝ ስለ ንግግሬ እንጂ እንደኔ አስፈላጊ አይደለም። መጀመሪያ ራሳችሁን ቀይሩ፣ ስሩ። በመስራት ያለባችሁ ሰዓት ላይ ናችሁ፣ ስሩና ከዛ በኋላ ደግሞ ወደ ሀገራችሁ መታችሁ አጠር አድርጋችሁ ባላችሁ ነገር የራሳችሁ ነገር ኑሯችሁ ትዳራችሁን ትመራላችሁ። በሁለት እግር መቆም ግድ ነው ጋይስ ለመውለድ። ትዳር ሲባል ቀላል ይመስለዋል ህዝቤ። በስልክ አይወድሻል ሞኩል ሸርኩሽ እንደሚባለው አይደለም። ትዳር ሌላ ዓለም ነው። ስገቡበት ትልቅ ኃላፊነት ነው። ስለዚህ መጀመሪያ ተረጋግታችሁ መሆናችሁንም ሰው ምረጡ። እናንተም ለትዳሩ ብቁ መሆናችሁን ኃላፊነት ለመውሰድ ብቁ መሆናችሁን አረጋግጡ ነው የምለው። እንግዲህ ካጠፋ ይቅርታ፣ ከዛ በተረፈ የራሳችሁ ምርጫ ነው። እኔ እንግዲህ በእኔ ሂሳብ ነው የነገርኳችሁ ማለት ነው። ይሄን ይመስላል። ሌላው የጠየቃችሁ ነገር ደግሞ ምን ነበረ? ዩቲዩብ ስንት ከፈለሽ ያላችሁ ነበር። አይ እናንተ ነገር እና አሁን እንደው በዚህ እይታ ስንት ብር ከፍላታል ብላችሁ ነው? ለነገሩ እኔ ነኝ ያሳሳኳችሁ። እሱ ምንድነው በቃ ወፈር ያለ ጉርሻ ጎረሰ ስላችሁ ብዙ መስሏችሁ ነው መሰለኝ። እንደዛ ይመስለኛል። አልሙሂም ያው እናንተን ለማበረታታት ነው። የኔም የተከፈለ ክፉ ነው ማለት ሳይሆን ያው ስሩ አብሹ በርቱ ለማለት ያክል ነው ያንን ያወራኋችሁና እና አሁን እኔ ይሄንን በ3 ወር ነው እንግዲህ ያን ብር የከፈለኝ ወፈር ያለ ያልኳችሁ እና በ3 ወር ይሄን ያህል ከፈለ ብዬ አሁን እዚህ ለእናንተ ብነግራችሁ ዩቲዩበሮቹ ሰምተው ማለት ነው ይስቁብኛል። አሁን ይችን ከፈለኝ ብላ ማውራቷ ሁላ ሊሉኝ ይችላሉ። ምክንያቱም እነሱ ምናልባት የሚግማሽ ቀን ምናልባት የሚያንድ ቀን እንደሞዛችሁ ስለሆነ ማለት ነው። እና እኔ ስቀውብኝ ከማፍር በፊት አለመናገር የተሻለ ነውና ኑ በቃ ይቅርባችሁ። ብቻ ቆንጆ ነው፣ ለኔ ቆንጆ ነው ጋይስ። እንደ ስራዬ ከስራችሁ አንፃር አይደል የሚከፈላችሁ። ለኔ ቆንጆ ነው። ወላኪን እንደው ቁጥሩን አልንገራችሁ። በቃ እዚህ ለፋችሁና እንደው ግዴታ ማወቅ ካለባችሁ
ኑ በውስጥ እነግራችኋለሁ። እሱ ነው የምላችሁ። በቃ እሱ ነው የምላችሁ። ሌላ የምላችሁ ነገር የለኝም። ሌላ ደግሞ እኔ በየወሩ የሚከፍል መስሎኝ ምናምን በየወሩ አይደል እንደሚከፍለው ብላችሁኛል። አዎ በየወሩ ነው የሚከፍላችሁ። በየወሩ አካውንታችሁ ላይ ሄዶ ገች ነው የምለው። ወላኪን እኔ በ3 ወርም በ6 ወርም በአመትም የሚከፈለኝ ስለማልሰራ ነው። እይታያም እንደምታዩት የሞተ ነው። እንደዛ ስለሆነ ነው እንጂ በየወሩ ይከፍላል። $70 ተሞላላችሁ ይከፍላችኋል ማለት ነው። $70 በዛ በወር ሞልቶ ተተገኘ ይልክላችኋል። እና $70 ደግሞ ካልሞላላችሁ ያው 3 ወርም ቢሆነው 4 ወርም ቢሆነው እስከሚሞላ ይጠበቃል። ከዛም ቢያልፍ ችግር የለም ይከፈላችኋል ማለት ነው በሞላ ሰዓት። እና እንደዛ ነው እላችኋለሁ። እንግዲህ ከሞላ ጎደል የጠየቃችሁን ጥያቄ የመለስኩ ይመስለኛል። በተረፈ በዱዓ እንበርታ፣ በኢባዳ እንበርታ። አላህ ያግራልን ሁላችንንም እላችኋለሁኝ። መልካም የኢባዳ ጊዜ ይሁንላችሁ። በተረፈ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።